ወንበር ያለው ምናምን እዚህ ጋር መጣ አንድ ፈረንጅ ቁጭ አለ ፈረንጅ ታውቃቸዋል ቋቋ አረገ መጽሐፉን ማንበብ ጀመረ አዎ ከዛ በሰላም እየሄድን 38 ደቂቃ በኋላ ምንም ባላሰብነው ሰዓት ወረደ አውሮፕላኑ ማለት ሹት ሲያደርግ የልጅ ድምጽ የቺክ ድምጽ ምናምን እኔ ከጢበኔ ብቻ የተባበርኳቸው ነው እሺ በጣም ትክክል ያልሆነ ድምጽ አወጣው ጮኩ ማለት ያ ድምጽ ውስጥ እንዳለ አታውቅም ነበር አላቅ እስከዛ ቀን ድረስ የማዘር ድምጽ ወዲ ውስጥ እንዳለ ኦይ ጮኩ ከዛ ያው ስቴብል ሲሆን በጣም ሰርፕራይዝ ያደረገ ይሄ ሁሉ ነገር ሲፈጠር ሰውየው መጽሐፍ ያነባል እንዴት እንደሚያየም ይታየኛል በቃ እዚሁ ላይ ነው ይሄ ሌላ አውሮፕላን ውስጥ ነው ያለው ራሴ ስጠራጠር ማለት ከዛ መጨረሻ ያው እንትን ኖርማል ነው እንዴ አሁን ሲያስመስል ነው እንጂ ምናምን አለ ልቤ ማለት ከዛ አናገርኩት ሜሲዮ አልኩት ያው ሚስተር እንደማለት ነው ከዛ vraiment vous avez pas peur አሉት አሁን የምር በአማርኛው ኢኩቫለንቱን ስታስመስል ነው እንጂ እውነታውን አልፈራም እንደማለት ማለት ስለው ለምን ፈራለሁ አለኝ ለምን ፈራለሁ ሲለኝ እንዴ አይነት ነገር ከዚህ በፊት ደርሶብኝ ያውቃል አልኩት ስለው ሁሉ ያለኝ ገባዬ በአውሮፕላን ዥዋዥዌ የሚጫወት ፈረንጅ ጋር ተሳፈርኩ እና ይሄ ደርሶብሃል ስለው በቃ ብዙ ጊዜ አውሮፕላን ሲነምስ ሬጉላር ይደርሳል አለ ምንድነው የተፈጠረው አልኩት ስለው የአየር ቀዳዳ የሚባላል ያ ትሩደር አለ በፍራንሳይኛ አየር ቀዳዳ ሲኖር ሚስብ አውሮፕላኑ ሲያጣ ያረጋለ ሜዳ ሲስብ ባዶ ሲሆንበት ለካ ይወርዳል እዛ የወረደው ራሱ ወደ ግማሽ ኪሎ ሜትር ይሆናል አለ 500 ሜትር ምናምን ይሆናል ሹት ያረጋው ከዛም በላይ ያረጋል አለ ከዛ በቃ ጭራሽ ይለካል እና በኋላ ነቆራ ይጀምረኝ ያው በፈረንሳይኛ እንዲ ስትታይ እንደማለት ነው በፈረንሳይ ያው እንዲ ግብዳነት ሲታይ ግን እንዲ አይነት ድምጽ ታወጣለ ተብሎ አይገመትም እንደማለት ነው ከዛ በገዛ ፈሴ አስሜ መቀስቀሴ በገዛ ቁስቁሽ ደግሞ ሞራሌ ሊራምድ ተውኩት ማለት ነው ዝም ብዬው በቃ በቀጠል ከዛ በፊት እንደዚህ ግብዳ አጋጥሞኝ አቅም ትንንሽ እንቅስቃሴ ሲያው ተፈራለሁ